ሰላም ጤና ይስጥልኝ። ውድና የተከበራችሁ የእርግብ ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ ጋር ፈጣሪ ይመስገን ሁሉ ሰላም ነው። ዛሬ ደግሞ በአዲስ ስራ መጥቻላችኋለሁ። ኢዳም ኩፍታ በድንች አሰራር ነው። እስከ መጨረሻው ድረስ ላይክ፣ ሰብስክራይብ እያደረጋችሁ አብራችሁ ይቆዩ ላለሁ። እንዲሁም አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ኢዳም ኩፍታዬን ለመስራት የተጠቀምኳቸው ግብአቶች እነዚህ ናቸው። 2 ቲማቲም፣ ነጭ ሽንኩርት፣ ማጂ፣ ሰልሳ እንዲሁም ድንች፣ የድንብላል ቅጠል፣ 2 ሽንኩርት። ከዛ እዚህ ጋር ደግሞ ጨውና የተፈጨ የቁንዶ በርበሬ ማለት ነው። የተፈጨ ቁንዶ በርበሬ። እዚህ ጋር ደግሞ ስጋ አለኝ፣ የተፈጨ ስጋ አለኝ ማለት ነው። ከዛ የድንብላል ቅጠሌንና ነጭ ሽንኩርቴን አንድ ላይ አድርጌ ነጭ ሽንኩርቴንና ቀይ ሽንኩርት አድርጌ እፈጨዋለሁ ማለት ነው። እዚህ ጋር ቅመሙን አብሬ ፈጨዋለሁ። እናንተ አለመፍጨት ትችላላችሁ። ስጋው ላይም ማድረግ ይቻላል፣ ግዴታ መፈጨት የለበትም። ከዛ ፈጭቼ ከጨረስኩ በኋላ ይህን ይመስላል። በዚህ መልኩ ከስጋው ጋራ አቀላቅለዋለሁ። እንደዚህ አድርጌ ቆንጆ አድርጌ በደንብ ሽታ አድርጌ እንዲቀላቀል አደርገዋለሁ ማለት ነው። ይህን ይመስላል። እንደዚህ አድርጌ አቀላቅየዋለሁኝ። ከዛ እዚህ ጋር ወደ ማበስልበት ድስት በዚህ መልኩ ትንሽዬ ዘይት አደርግና ከድስቱ ጋር ትንሽ ዘይቱን ወይም የወይራ ዘይት ተጠቅሜ ያለሁኝ ካደረግኩ በኋላ በዚህ መልኩ ክብ ክብ አድርጌ አድበለብለዋለሁ ማለት ነው። ያኔ በረዝሙ ማድረግ ትችላላችሁ፣ እንደ ፍላጎታችሁ ነው። እኔ በክቡ አድርጌ እንደዚህ አድርጌ ነው የደረደርኩት። ከዛ እንደዚህ ካረኩ በኋላ እሳቴን ቅንስ አድርጌ እጥደዋለሁ ማለት ነው። እሳቱን በጣም ነው ቅንስ የምናደርገው እንዲበስል። እንደምታዩት እንደዚህ ቀስ ብሎ እየበሰለልኝ ነው ማለት ነው። እዚህ ጋር ደግሞ ድንችን በዚህ መልኩ ከትፌ አጥቤ አዘጋጅቸዋለሁ ማለት ነው። ሽንኩርቴንም አንዱን ሽንኩርት ቅድም አብሬ ፈጭቸዋለሁኝ። አንዱ ሽንኩርት ደግሞ እንደዚህ ረዘም ረዘም አድርጌ ከትፈውና እዚህ ጋር ደግሞ ሰልሳዬንም ቲማቲመንም በዚህ መልኩ ፈጭቼ አዘጋጅቸዋለሁ ማለት ነው። ስጋዬም ትንሽ ከበሰለልኝ በኋላ ከላይ የከተፍኩትን ሽንኩርት በዚህ መልኩ አድርግበታለሁ። አድርጌ ትንሽ ከደን አደርገዋለሁ። ሽንኩርቱ እንደዚህ ሙትት ሲል ቲማቲሜን ጨምራለሁ ማለት ነው። ከዛ ድንችንም ከላይ ጨምራለሁኝ። በዚህ መልኩ ድንችንም ጨምሬያለሁኝ። እዚህ ጋር ቃሪያ ጨምሬያለሁ። እዚህ ጋር ደግሞ ሰልሳ ትንሽዬ ቀላ እንድልኝ ስለምፈልግ ሰልሳና ማጂ ጨምሬያለሁኝ። ከዛ ትንሽ ውሃ አድርጌበታለሁኝ። ይህን ይመስላል እንግዲህ። ትንሽ ከበሰለ በኋላ በዚህ መልኩ እንደዚህ ቀስ ብሎ እየበሰለልኝ ነው ማለት ነው። ከዛ በአንድ ካቀላቀል ነው በኋላ አሁንም እሳቱን ቀንስ አድርገን እንደዚህ እንዲበስል እንተወዋለን። በዚህ መልኩ እንደዚህ ቆንጆ ሆኖ ከበሰለልን በኋላ ድንቹ ከበሰለ በኋላ ከላይ የድንብላል ቅጠል አሁንም ከትፈን እናደርግበታለን ማለት ነው። መጨረሻ ላይ ዳሙ ከበሰለ በኋላ የድንብላል ቅጠል ከላይ እናደርግበታለን እንደዚህ ቆንጆ የሆነ ጣዕም ይሰጠዋል።
ውድ ተመልካቾች ኢዳም ኩፍታዬን በዚህ መልኩ እንደዚህ ቆንጆ አድርጌ ሰርቼ ጨርሻለሁ ማለት ነው። ይህን እዚህ ጋር ቆንጆ አድርጌ አጥቤ የዘፈዘፍኩት ሩዝ አለኝ ማለት ነው። አሁን እሱን ነው የምንጥደው። እዚህ ጋር ውሃውን አፍስሼ እንደዚህ አድርጌ ጥጄዋለሁ። 2 ሄልና 2 ቅርንፉድ አድርጌበታለሁ። ቆንጆ የሆነ ቃና እንዲኖረው ነው። ከዛ የፈላ ውሃዬን እጨምራለሁ። ጨው ጨምራለሁ። ትንሽ ዘይት ጨምራለሁ። እንደዚህ ጨምሬ ካበሰልኩት በኋላ ትንሽ መጠጥ ካለ በኋላ እሳቱን ቀንስ አድርግና ተወዋለሁ ማለት ነው። እዚህ ጋር ደግሞ ኩፍታዬ በዚህ መልኩ ቆንጆ ሆኖ ይሄን መስሎ ደርሶልኛል ማለት ነው። ይሄን መስሎ የሚያምር ኩፍታ ሆኖ ደርሶልኛል። ከላይ እንደ ዲኮር ትንሽ ኩዝበራ ቅጠል ወይም የድንብላል ቅጠል ከላይ እንደዚህ እናደርግበታለን ማለት ነው። ይህን ይመስላል። በጣም ትወዱታላችሁ። ቆንጆ ነው። ሰርታችሁ ቅመሱ ትላለሁኝ። በቀጣይ ቪዲዮ እስክንገናኝ ድረስ በያላችሁበት ሁላችሁም ሰላማችሁ ብዝት ይበልልኝ።